በዚህ ምቀጥይና እሷን መታሳስቢያት ከሆነ ግን እኛ ለምንሰጥሽ ምላሽ ለምንናገርሽ ነገር ምናምን ሲከፋሽ ውሎ ሲከፋሽ ግደር ስለዚህ ስርዓትሽን ያዢ ሴትነትሽን ከዚህ በላይ አታዋርጂ በቃ እሱ ባለ ትዳር ነው አሁን ቢኖር እንኳን የሆነ ነገር አንቺ ጋር ኖሮ ሀፕን እንኳን ቢያረግ አሁን ላይ ትዳር አለው የልጅ አባት ሊሆን ወራቶችን እየጠበቀ ያለ ሰው ስለዚህ አርፈሽ ተቀመጪ ባለ ትዳር ላይ ምን ያንጦለጦልሻል ክብርሽና ተዋርድሽ አታዋርጂ ይሄ ሴቶች አታስብሉን እግዚአብሔርን በቃ ራሳችሁን ወክላችሁ ሴቶች እንድንባል አታድርጉ የራስ ጉዳይ ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ ሁላችሁም በያላችሁበት ሰላም ፍቅር ሁሉ ከናንተ ጋር ይሁን እኔ እንግዲህ ያለውላችሁ ውድ ቤተሰቦቼ እናንተ በያላችሁበት እንዴት ናችሁ ህይወት ስራ መልካም እንደሆነ ተስፋ አደርጋለሁ ያው እንግዲህ ትንሽ ጠፋ ብያለሁኝ ያው ከሰሞኑ አንዳንድ ቪዲዮዎችን ሰርተን ነበር ከጓደኛዬ ጋርም ትንሽ ነገር ውስጥ ተካራው ነበር እሱም እንግዲህ በሰላም ተፈቶ አሁን ጓደኝነታችንን መልሰን አብረን እየቀጠልን ያለ ነው ስለዚህ ምንም የሚያሳስብ ነገር የለም ለዛ ነው ትንሽ ጠፋ ያልኩባችሁ ከዚህ በኋላ እንግዲህ ያው ተመልሰናል ከጓደኛዬም ጋር እርቅ አርገናል አብረን እንግዲህ ከሱ ጋር ብዙ ቪዲዮዎችን ወደናንተ ይዘን እንመጣለን ውድ ቤተሰቦች ዛሬ ግን የመጣውበት ኬዝ ሌላ ነው ሰሞኑ አንዳንድ ነገሮች እየተነገሩ አይተናል ሚዲያው ላይ በጣም የምንወደው የምናከብረው የከተማችን ምርጥ የምንለው ወንድማችን አብርሃምን ከዚህ ቀደም በነበረው የፍቅር ህይወቱ ላይ አንዳንድ ነገሮችን አንስተው ብዙ ነገሮችን ለማበላሸት እየጣሩ ያሉ ሰዎችን እየተመለከትን አለን በዚህም ኬዝ የተነሳ ትላንትና እንግዲህ አብርሃም ራሱ ከሩታ ጋር አንድ ቪዲዮ ሰርተው ነበር በመካከላቸው ትንሽ ቅራኔ የሚፈጠር አይነት ነገሮችን ለማድረግ እየተሞከረ ነበርና እንግዲህ ሩታም ያንን ቪዲዮ አይታ ይመስለኛል አብርሃምን ጥያቄ እየጠየቀችው ነበር ብዙ ነገሮችን ጠይቀዋለች ብዙ ቪዲዮዎችም ተቆራርጠው ቲክቶክ ላይ ተለቀው መነጋገሪያ እየሆኑ ስለተመለከትን እኛም እንግዲህ እንደ ጓደኛ እንደ ቤተሰብ ማድረግ ያለብን መናገር ያለብን እውነት እንናገራለን ብለን ነው ዛሬ ወደዚህ የመጣ ነው ያለፈ ነገር ያለፈ ነው በየትኛውም አይነት ሁኔታ ውስጥ ብንኖር የሰው ልጅ የኋላ የሚባል ታሪክ ይኖረዋል አብዛኛው ሰው ምንለው ያለፈ ታሪክ ቀድሞ ያሳለፋቸው ብዙ ነገሮች ሊኖሩ ይችላሉ እነዛ ነገሮች ግን ዛሬ ላይ ለምንኖረው ህይወት ወይንም ለምናሳልፈው ነገር እንትናቸው ማለት አንችልም ምክንያቱም ትላንትና ያሳለፈ ህይወት የዛሬን ህይወት የሚረብሽ መሆን መቻል የለበትም ወይም ደግሞ ትላንትና እንደዚህ ሲያረግ የነበረ ሰው ዛሬ አዲስ ህይወትን ሲፈጥር በአዲስ ህይወት በራሱ መንገድ የራሱን ኑሮ እየኖረ ባለበት ሰዓት የተረሳ የተዘጋ ያለቀ የነበረን ፋይል ቀስቅሶ ነገሮችን እንደዚህ በዚህ መንገድ ለማስኬድ መሞከር ለኔ ትክክል ነው ብዬ አላስብም ለምን ይሄንን ነገር አንስተሽ በሚዲያ መናገር የፈለግሽበት ምክንያት ሊገባኝ አልቻለም ምክንያቱም ሁሉም ሰው ዓለምም አገርም ያውቀዋል እኔና እሱ የነበረን ግንኙነት እያልሽ በሚዲያ ላይ እየተናገርሽ ነበር እያለቀሽ በጣም አዝነሽ በጣም ትልቅ በደል እንደደረሰብሽ አርገሽ እያወራሽ ነው ተደርጎብሽም ሆኖብሽም ሊሆን ይችላል እኛ ምናቀው ነገር የለም እኛ ምናቀውን እናቃለን የተናገርሽው ነገር ሁሉ እውነት ላይሆን ይችላል ግን የምናቀውን ነገር እናውቃለን እንዳልሽው ጓደኛሞች እንደነበራችሁ ሁሉም ሰው ሊያቅ ይችላል ምክንያቱም ሚዲያ ላይ የለቀቅሻቸው ቪዲዮዎች ፎቶዎች እንደዚህ አይነት ግንኙነት እንደነበራችሁ የሚያሳይ ነገር አለው ቢሆንም ግን ይሄንን ነገር ስታረጊ የሱን ፕራይቬት ነገር ነክተሽ መሆን አልነበረበትም ምክንያቱም ቢያንስ እሱን ልታናገሩ ይገባ ነበር በራስሽ መንገድ እንደዚህ ብድግ ብለሽ ሚዲያ ላይ መተሽ እንዲከመናገርሽ በፊት ፐርሰናል አግኝተሽው ጥፋተኛም ሆኖ ከሆነ ፊትለፊት ሄደሽ መጋፈጥና ማውራት ሲገባሽ እንደዛ ማድረግ ሲገባሽ አንቺ ግን ለሚዲያ ላይ መተሽ እንደዚህ ህዝቡን ለማንጫጫት ካልሆነ በስተቀር ለምን ይሄኛው መንገድ እንደመረጥሽ አላቅም ትክክለኛ መንገድ አልመረሽም ስለዚህ ዛሬ አሁን አንቺ ማንንም ሰው ሊገምትሽ የሚችለው ይሄንን በማድረግሽ አብርሃም የተሳካለት ወይንም ጥሩ ደረጃ የደረሰበት ሰዓት ላይ ተነስተሽ እንደዚህ አይነት ነገር ስታደርጊ ሰው ሰክሰሱን ወይንም ለውጡን ፈልገሽ እንዳልሆነ ምቀኝነትን ነው ሊያሳይብሽ ወይንም ሰው ሊገምትብሽ የሚችለው ሊያስብም የሚችለው የሰው ልጅ እንደዛ ነው ይሄ ነገር እስከ ዛሬ የት ነበርሽ ያስብላል ዛሬ የተደላደለ ኑሮ ሲኖር ጥሩ ላይፍ ሲያሳልፍ አይተሽ ኑሮውን ለመበጥበጥ ካልሆነ በስተቀር ከመሬት ተነስተሽ ይሄንን ታሪክ እንዳዲስ ለመጀመሪያ ያሰብሽበት ነገር ለኔም ለኦዲየንስም ሊገባን አልቻለም ስለዚህ ያለቀለትን ነገር ያነሳሽ ያበቃለትን ነገር ያነሳሽ ህይወታቸውን ለመረበሽ ካልሆነ በስተቀር በዚህ መንገድ እንደዚህ አይነት ነገር ባታደርጊ ለኔ የተሻለ ነው እጅግ በጣም ብዙዎችን አበሳጭተሻል
ከተመለከሽ ፎቶች ሁሉ እየዘቀዘቁት ነበረ ብዙ ኦዲየንሶች ብዙ ተመልካቾችና ይሄን ነገር ላንቺ ይጠቅምሻል ብዬ አላስብም። እና እንግዲህ እኔ ልልሽ የምችለው ይሄ ነው። ትክክለኛ ነገር አላረግሽም። ማረግ ካለብሽ ግን አሁንም ቢሆን ሚዲያ ላይ የወጣሽ የቀረውን ነገር ከምታመናፍሺ ወይንም ከምታወሪ ከምትዘባርቂ ቁጭ ብለሽ ማውራት ካለብሽ ከእሱ ጋር እንድታወሪ እድሉን የምታመቻችበትን መንገድ ብትጂ እሱን በአካል ብታገኙ ይሻላል ብዬ አስባለሁ። ምክንያቱም እያረግሽ ያለሽው ነገር ትክክል አይደለም። እኔም ሆንኩኝ ኦዲየንሶች ይሄንን ነገር ሪስፔክት ሰጥተው በክብር እየመለሱልሽ አይደለም። ብዙዎች እየሰደቡሽ ነው። ኮሜንትም ለማየትም ለመመልከትም ጥያለሁ። አብዛኛው ኔጌቲቭ ኮሜንት ነው እየተመለከትኩ ያለው። ስለዚህ በዚህ ሰዓት አንቺ ማን ልብ እንደሰጠሽ አላቅም። እንደዚህ አርጊ ብሎ የገፋፋሽ ሰው ካለ ያ ሰው ላንቺ ጥሩ እያሰበልሽ አይደለም። ምክንያቱም ጥሩ ነገር እያደረገልሽ አይደለም። ላንቺ ጥሩ መንገድ ያሳየሽ መስሎሻል። ነገር ግን ጭራሽ ሌላ ነገር ውስጥ ሊከትሽ የሚችል ነገር ነው እያደረግሽ ያለሽው። ስለዚህ ከዚህ ነገርሽ ብትቆጠቢ ይሻላል እልሻለሁ። ምክንያቱም የሰውን ትዳር መበጥበጥ ነው የተያያሽው። አሁን አንቺ ያልታወቀሽም ይሆናል እንጂ ትዳርን ነው እየበጠበጥሽ ያለሽው። በቃ አለቀ ተብሏል፣ ተፈጸመ ተብሏል። የተደመደመ ጉዳይ ነው እናንተ ጉዳይ። ዛሬ አዲስ ህይወት ጀምሯል። አንቺም የራስሽን አዲስ ህይወት መጀመር ሲገባሽ ባለቀ ነገር ላይ እዚህ ጋር መተሽ ሚዲያ ላይ እሱ ማገርጣትና እንደዚህ ማድረግ ተገቢ ነው ብዬ አላስብም። ስለዚህ በተቻለሽ አቅም አንቺም እንደተከበርሽ እሱም እንደተከበረ እንድትኖሩ በራስሽ ኮንተንት ብትመጪ ቤተሰቦች በእርግጠኝነት ሰብስክራይብ ያደርጉሻል። ስለዚህ አንቺ ያንን ነገር ከግምት ውስጥ በማስገባት እንደዛ ብታደርጊ የተሻለ ነው ብዬ አስባለሁ። ቤተሰቦች ያው እኔም ስሜታዊ ሆኜ የተናገርኩት ያስከፋችሁ ንግግር ካለ በዚህ አጋጣሚ ይቅርታ እላችኋለሁ። ምክንያቱም የተደረገው ነገር እየሄደበት ያለው መንገድ ትክክለኛ ስላልሆነ ማለት ነው። ምናልባትም አሁን ሊዱ ራሱ ቪዲዮ ልሰራ ነው ስላት እኔም አብሬ መስራት ፈልጋለሁ መጣው ብላኝ እሷ ራሱ እየመጣች ነው። እንደ አጋጣሚ እንደውም ደርሳለች። ያው መንገድ ላይ እያየዋት ነው። ትንሽ የሚያበሳጭ ስራ ስለሆነ እንግዲህ ሊዲያ እስቲ ትምጣና ሀሳብ መስጠት ፈልጋለሁ ብላለች። እሷንም ሀሳብ ደግሞ እንሰማታለን ማለት ነው። ያማኸኝ ነው። ኧረ እያማሁሽ አይደለም። አምቶኛል። አምቼሽ ሳይሆን አምቶኝ ተናግሮኛል። እንዴት ነሽ? ደህና ነሽ? ቤተሰቦቼን ተዋወቂያቸውና። አዎ እዚህ ቤት መጥቼ አላውቅም። ሰላም እንዴት ናችሁ? ውድና የተከበራችሁ የሚኪዮ ፋሚሊዎች አላችሁ? ተናድጄ ነው የመጣሁት። ማለት ቪዲዮም ልስራ ምናምን ቪዲዮ ልሰራ ነው ሲለኝ እኔምማ ሰድባታለሁ ብዬ ነው የመጣሁት። ሳደቢ ሳይሆን እኔ አይ ሰድባታለሁ በግልጽ አማርኛ ስነግርህ። ምክንያቱም እስከ ዛሬ የት ነበረች እቺ ልጅ? ማለት ምን እያደረገች ነበር? አሁን ዛሬ ለመምጣት ትላንትና የት ነበረች? ሲጋቡ የት ነበረች? ሽማግሌ ሲልክ የት ነበረች? አዲስ አበባ ሲኖሩ የት ነበረች? የት ነበረች? ማለት ዛሬ ላይ ተነስታ መጣ ምናምን እንደዚህ እንደዛ ነው እንደዚህ ለማለት አብሮ ሲኖሩ እቺ ልጅ የት ናት? ያው ብዙዎቹም የተናደዱባት ያ ነገር በቃ የት ናት? አሁን እኔ ያለችው ነገር እውነት ይሁንም አይሁንም ሊሆንም ላይሆንም ይችላል። አሁን እኔ የሷ ጉዳይ ላምኝበት አይደለም። ትናንትናም ቁጭ ብዬ ያየሁት ነበር የሩታን ቪዲዮና ሰምታት ከሆነ ምንድን ያለችው ቁጭ አድርጌ ለሶስት አነጋግሬያቸዋለሁ ምናምን ለሶስት ተነጋግረንበት በሂሳብ ተስማምተው ምናምን አስማሚ ኮሚቴ ከነበረች እቺ ልጅ ሲጋቡ የት ናት? አብሮ ሲኖሩ የት ናት? ሽማግሌ ሲልክ የት ናት? ማለት ከእውነት የራቀ ነገር ነው እያወራሽ ያለችው። አብርሽን ደግሞ ስሰማው ምንድነው የሚለው ኖርማሊ አብረው ምንድነው ይሄ ብቻ የሆነ ነገር ካወራሩ አንፃር የሆነ ነገር እንደነበረና ያ ነገር አልፏል ነው ያላት የነበረው። አዎ እሱ አልፏል የነበረ ነገር ቁጭ ብሎ ግን ሊያስረዳህ አልቻለም። እኔ አሁን ጥብቅና ልትቆምለት ምናምን ከሆነ እኔ እሱም ጭምር ነው ያናደደኝ። ምክንያቱም ቁጭ በስርዓት እንኳን ተረጋግቶ እዛ ጉዳይ ላይ ማውራት አልፈለገም። የሆነ ተደረሰብኝ አልተደረሰብኝ ነው የሚመስለው። ማለት ሩጫና ማምለጥ ነው የፈለገው ከዛ ነገር እዛ ነገር ላይ አለመቆየት። እኔ ሙሉ ቪዲዮ በቃ በጣም ነው ገርሞኝ እያየሁት የነበረውና ከነገግሯ ልክ ናት መልስም ይሰጣኛል ብላ እየጠበቀች ነው መልስም ይሰጣታል ብዬ ነው ያሰብካለሁ። ግን በቃ አልፏል ምናምን መጀመሪያ ደረጃው ይሄ ልጅ ፓስት ህይወቱ ከነበረ ቪዲዮ ፎቶ ዩቲዩብ ላይ ሲለቀቅ ምንድነው ብላ አስጠይቀው ይሄ ነገር እኮ እንደዚህ ነበር ግን አልፏል ቢላት ይሻላል ወይስ ለፎቶ ሹት እኮ ነው ምናምን። ያው እንግዲህ በዛዛት የነበረው ነገር ምንም ይኑር አይደለም ምንም ይኑር ማለት ምንም ሊኖር ይችላል። ግን አሁን የሆነ ነገር እናንተ ማከል ኖሮ አልፎ ያ ነገር ምናምን በመሀል የሆነ ነገር ተፈጠረ መጥቼ ጠየቅኩ ካንተ
ሚኪ እንደዚህ አየሁኝ ይሄ ነገር እንዴት ነው ብለህ እኔ እናንተ ባልበን ያለፈ ህይወትክ ለኔ አይመለከተኝ እሷም እኮ ብላለች ያለፈ ህይወቱን የሚመለከት ነገር አይደለም አልፏል እኔን አይመለከትም ግን ምንድነው ቢያልፍ እንኳን ያ ህይወት ያ ነገር ቢያልፍ እንኳን ስጠይቅህ የዛኔ ለምን ዋሻኸኝ በቃ ያለችው ነገር ደግሞ ትክክል ነው በጣም ትክክል ማለት ነው ማርያም ማለት እኔም በሆን እኔ እንደውም ትግስቷን አድርጋለሁ ማለት እኔም በሆን በዛ ሁኔታ እብሳለሁ ከሱ ሩታ በርግጥ በትግስት ነው ነገሩ ምንም በቃ ትክክል አይደለም ማምለጥን ብቻ ነው የፈለገው ከዛ ነገር መሸሽ በቃ አይደለም አሁን እንደዚህ ነው አይደለም ምናምን በቃ ሩታ ትግስቷ እግዚአብሔር ማለት ነፍሰ ጡር ናት እኔ ስጀምር ነው እንደዚህ አይነት ሁኔታ ውስጥ ባትሆን ልክ ፍቅርን እንደምታንቃት ጽጌን እንዳነቀ እግዚአብሔርን እንዲህ ሲጥት አርጋት እግዚአብሔር እኔ የምሬ ነው የቀለከው አይደለም በቃ እንዲህ ሲጥ ማለት ነው እንዲህ ብትሰቅላት ስሜቴ ነው ማለት እኔ እንኳን ካልሆነ እኔ ውክልና ልውሰድና አልስቀልላት ብዬ እያሰብኩ ነው እኔ ያላበሳሽታሻለ የምር ነው ባሰጨችኝ ማለት ታለቅሳለች ትነፋረቃለች ማልቀሷ በርግጥ ተበድያለሁ ምትልም ከሆነ በዚህ መንገድ አልነበረም ልክ ልትሆን ትችላለች ሜቢ ግን ልክ ብትሆን እንኳን እቺ ልጅ እስካሁን ድረስ 2 አመት ሙሉ የት ናት ልጅንትን ጥላ ነው እየሄደች ማለት አንዳንዴ ስትሰክስ ውበት ያለው ሳክስ ብትሰክስ አላቅም ብቻ ግን የሆነ ነገር እየጣለች ነው እየሄደች የነበረው ያው የተጠናም ነገር ይመስላል ሁኔታውን ስናየው የምታወራው ነገር ግን ደግሞ እየተሳሳተች ነበር ስክሪፕት የሰጣት ሰው ተሳስተዋል እና አታናደኝ የምራናደኛለች ኪዳ ከመጣች ሲጀምር በሌላ ኮንተንት እንታ ማለት የኔም ቤተሰቦች ኖርማሊ ሙሉ አብረሽ ቤተሰቦች በቃ ሙሉ ፋሚሊዎቻችን የምታሳፍሩ ሰዎች አይደለም ማለት በየትኛውም ኮንተንት ብመጣ እንደምትደግፋት እንደምታነሳት ማቃል ማለት ብትቀላቀለው ዩቲዩብን ለመቀላቀል ከሆነ በየትኛውም መንገድ ትምጣ በዚህ መንገድ ግን ለምን ትመጣለች ነው በቃ ካፈቀረችው አፈቅራለሁ ብላ ትምጣ እየየትበል መታተናቀልን ሌላ ማሳብ ካላት ትንገረው ግን አዲስ አበባ ከሄደ በኋላ አገኘኝ ነበር ብዙ ነገር ነው ያለችው ነገሩ ግን ያው አግኝተውኛል ማርኪያ ቃል ኤፊያ ቃል ምናምን መታገኙኝ ነበር ኢማጂን አዲስ አበባ ነው ያገኛት ከነበረ ልጅ እኮ ሩታ ላይ ኪስ እያደረገባት ነበር ማለት ነው እንደሷ ንግግር ከሆነ ማለት አሁን እሱም አሯሯጡና እንደሱም ንግግር አሁን ማለት ተረጋግቶ አለመነጋገር ላይ የሚቀጥል ከሆነ ይሄ ነገር የሚጠቁመው አዲስ አበባ ሄዶ የሚያገኛት ከነበረች ልጅ እሷ ላይ ኪስ እያደረገ እንደነበር ነው ይሄ ነገር እውነት ከሆነ ደግሞ ያለችው የት ነው ልጅቷ ታጅራናታ ሰፈራይት ነው እናውቃለን ማለት ማወቃችን አይቀርም እንገናኛለን ማለት በየትኛው መንገድ እንገናኛለን በዚህ መንገድ እንደዚህ ያዙኝ ልቀቁኝ እንዳለች አትቀርም እኔ ውክልና ከሰጠችኝ እኔ ራሴ ላንቃት እችላለሁ ማለት የምሬ ነው እየቀለኩ አይደለም አሁን ይሄ አካይዷን ስርዓት ካለ ያዘችው እኔ አይደለም አትሳቃንታ አይ ስሜታው እንኳን መናገር ያለብሽን አይ ምንትን በዚህ የምትቀጥል ከሆነ እዚህ ኮንተንት ላይ ትንሽ የምትቆይ ከሆነ እኛ ቤተሰቦች በእናንተ ማለት እኔ ሰው እንዳይታዘበን ምናምን የሚለውን ነገር ፈርተን እንጂ ችግር የለውም እንደራጅባታለን ማለት ማድረግ ያለብን ነገር እናደርጋለን እሷ እዛው ነው ስለሷ ማሰቧ እንኳን እኔን ያሳስበኛል ምክንያቱም ስትናደድ ሆዷ ውስጥ ያለው ልጅ አብሯት ይናደዳል በዛ ላይ ኖርማሊ እርግዝና ላይ ያለ ይሄ የሆርሞን መቀየር አለ ምናምን እንደዚህ አይነት ስሜት ውስጥ ሆነ ለደቂቃ እንድትጨነቅም ስለ እንደዚህ ነገር እንድታስብም አልፈልግም ነው በቃ አልፈልግም ማለት የለባትም ማሰብ እሱ ራሱ ነው እንጂ ወይ ተረጋግቶ ያወራት እንደርጉዝ እንኳን አይደለም ያናገራታል እሱ ምን የተናገረበት እሷን ሊያስረዳበት ይሄዳል በቃ ይሁን ትንሽ ያበሳጫል ወርግጥ እንትን በቃ ልባና ረፍ ምናምን ማለት ይሁን ነገር እናወራለን ነው መረጋጋት ካለባቸው አንድ ቤት ውስጥ ነው ያሉት ቁጭ ብሎ ይሄ ነገር እኮ ነበር ሲጀመር ደግሞ መጀመሪያው ለምን ዋሻ ነው አሁን እኔ ጭንቅላቴን እየመታኝና ከልጅቷ ጋር እያገጣጠምኩት ያለው ነገር ማዋሸቱ ለምን አስፈለገ ያው እሱ በሂደት የሚታወቅ ይሆናል እንግዲህ ያው አንዳንድ ውሸቶች ነገሮችን ለውነት የሆነ ግን ማይሆን ነገር እየሸተተኝ ነው ወይ እንገዳደላለን አይ እንደዛ ደረጃ እንኳን አንደርስም በአጭር አማርኛ ግን እኛ ማለት የፈለግነው ነዲ ስርዓትሽን ይዘሽ በራስሽ ኮንተንት እንድትመጪ እኛም ቤተሰቦችም ያበረታቱሻል እኛም በራሳችን ማድረግ ምንችለውን ያቅማችንን እናደርግልሻለን ግን በራስሽ ኮንተንት ነይ ከዚህ በኋላ እንደዚህ አይነት ቪዲዮ ባትሰሪ ደስ ይለናል አይ ብለሽ ግን እንደዛ አይነት ነው ምሰራው ብለሽ ምትሄጂ ከሆነ እኛም በመንናገርሽ ንግግር ወይንም በመንሰጥሽ መልስ ምንም አይነት እንትን ስሜት እንዳይፈጠርብሽ ምክንያቱም ለምን ይፈጠርብሽ ከፈለገ ቢሆንም ጥሳ ከሄደች ምንም ልናደርግ ይፈልገችው በቃ ይፈልግሽው ነገር ይፈጠርብሽ ለማውራት ሞክረናል
በተቻለሽ አቅም ይሄው በቤተሰብ ፊት በካሜራ ፊት ነው እየነገርንሽ ያለነው። እኛ አብርሃምም ሩታም በጣም የምንወዳቸው ቤስት ጓደኞቻችን ናቸው። ስለዚህ በእነሱ መካከል ለሚፈጠረው ምንም አይነት ችግር ካንቺ በኩል ከሆነ እኛ ላንቺም እንደዛው አይነት መልስ እንሰጥሻለን። ስለዚህ በተቻለሽ አቅም በራስሽ መንገድ በራስሽ ኮንታክት ብትመጪ እንመክርሻለን። በዚሁ አጋጣሚ ግን ራስሽን አታዋርጂ ማለት እኔ ምንም ነገር ማለት አልፈልግም። አናደሽኝ ነው የመጣሁት። በጣም ደግሞ ስሜታዊ ሆኜም ነው ያወራ የነበረው። ግን ደግሞ ሴት ነሽ ነው ማለት የሆነ ሳለ ምን ይሰማኛል በሆነ መንገድ እቺ ልጅነት ቢኖራት የሆነ ነገር ማለት ያው እኔ ሁሉ የምትናገረው ነገር እውነት ነው ሳይሆን የሆነ ምናልባት የሆነ የተደረገችው ነገር ካለ ሜቢ ከሆነ ነገር ከተፈጠረ ብዬ እኔ ሴት ነኝ አይነት አስተሳሰብ ያሰብኩ ስለሆነ ነው። ስለዚህ ስርዓትሽን ያዢ፣ ሴትነትሽን ከዚህ በላይ አታዋርጂ። በቃ እሱ ባለ ትዳር ነው። አሁን ቢኖር እንኳን የሆነ ነገር አንቺ ጋር ኖሮ ሀፕን እንኳን ቢያረግ አሁን ላይ ትዳር አለው የልጅ አባት ሊሆን ወራቶችን እየጠበቀ ያለ ሰው። ስለዚህ አርፈሽ ተቀመጪ። ባለ ትዳር ላይ ምን ያንጦለጦልሻል? ክብርሽና ተዋርድሽ አታዋርጂ። ይሄ ሴቶች አታስብሉን። እግዚአብሔርን በቃ ራሳችሁን ወክላችሁ ሴቶች እንድንባል አታድርጉ። የራስሽ ጉዳይ። ለማንኛውም ካባከኝ ተናግረው ያው ሊዱ እንግዲህ ተበሳጭታ ነው ብዙ እንትን ያለችው ምንም አይደለም እና የተቻለንን እንግዲህ ተናግረናል። እዚህም እንግዲህ በተቻለሽ አቅም በራስሽ ሐሳብ በራስሽ ኮንተንት እንድትመጪ መክረንሻል። በዛ መንገድ ብትመጪ የተሻለ ነገር መፍጠር ትችያለሽ። እንግዲህ ቤተሰብ ዛሬ ማለት ያለብንም ብለናል። እኛ የተሰማንን ተናግረናል። ከዚህም በኋላ እንግዲህ ምንም ነገር ይፈጠር እኛም በእኛ መንገድ ከና አብርሃም ጎን ቆመን ሁሉን ነገር እንጋፈጣለን። እስካሁን ግን ቪዲዮን ስለተመለከታችሁት አብራችሁን ስለነበራችሁ ከልብ እናመሰግናችኋለን። በሌላ ቪዲዮ እስከምንገናኝ በያላችሁበት ሁላችሁ መልካም ቆይታ ይሁንላችሁ።